ሽንት ነው እንጂ ምንድነው ሙከይፍ እዚህ ሽንት ትላለህ ይገማል እና ተደም እንዳደረከኝ ማአማ ነው እንዴ አንተ ቆይ አሁን ቤት አጸዳለሁ ታነስ ብዬ እንደውም አነሳሳ ብያለሁ ነበር ትተኛለህ እዛው ላው ላይ ሽናው ብዙ ነው እኮ ደግሞ እና ብዙ ነው ይሽናው ታዲያ ረሳል እኮ እንዳለ ሰው ሳርላይ ሽናይ በጣም ሽንት መጥቶ ሳር ላይ እየሸና ነገር እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቤተሰቦቻችን እንዴት ናችሁ? ወይ ሰሞኑን ማለት ነው አሁን ቁርስ እየሰራሁ ኩሽና ውስጥ ነበርኩኝና ተነስቼ ሻወር ወስጄ ምናምን ከዛ አጋጣሚ ክላስ ሄጄ ስመጣ ክላስ አድብዬ ፕሮቲን ሞቷል ማለት ነው። ያኔ እንቅልፍ ወስዶታል። እኔ ደግሞ ምን አሰብኩ መሰላችሁ? ወይኔ ፈርቻለሁ። ሳሎን ነው ያለሁት ማለት ነው። ከዛ ምን አሰብኩ መሰላችሁ? እንትኑ ላይ ማለት ነው ውሃ ላፈስበት ነው ተኛበት ላይ ከዛ ውሃ አፍስሼ ሽንትን ታዋለዋለሁ። እኔ ምን እንደሚለኝ አላውቅም። እንዳላስረዝምባችሁ አሁን ሳሎን ውስጥ ነው ያለሁት። ወደ መኝታ ክፍል ልሄድ ነው ማለት ነው። ከዛ ሄጄ ሽንታዋን አንተ ያማው ቢስሚላህ ረህማን ረሂም ትደምጭ ሽንታዋን ያማል እንዴ አማ ነበር እንዴ በጣም ማጋር ሙቀት አለ። በጣም ሙቀት ነው ድንገራችሁ ብዬ ነው ወደ መኝታ ክላስ ላይ እና ማሪ ተማ ወይኔ ጉዴ ምን ሆነ ነው ማሪ ምን ሆነ ነው ሲራሰው ወይ አማን እንዴ አማኑ ሽንት እኮ ነው። እስኪ ቆይ ይሸታል እንዴ? ቆይ እስኪ ዳጋ ሞትኩት ምንድን ነው? እስኪ ቆይ ምንድነው? ሙከይፍ እንደተሞገ ነው ይገባል። ሽንት ነው እንጂ ምንድነው ሙከይፍ እዚህ ሽንት ትላለህ ይገባል። እና ተደም እንዳደረከኝ ማአማ ነው እንዴ አንተ ቆይ አሁን ቤት አጸዳለሁ ታነስ ብዬ እንደውም አነሳሳ ብያለሁ ነበር ትተኛለህ እዛው ላው ላይ ሽናው ብዙ ነው እኮ ደግሞ እና ብዙ ነው ይሽናው ታዲያ ረሳል እኮ እንዳለ እንዴት እንድታረጋለህ? ቆይ አንተ ህፃን ልጅ ነህ እንዴ? ይሸታል። በጣም ነው የሚሸታው። ወይፉ ነው በጣም ነው የሚሸታው። እንዳለበላሽተዋል። ምንድነው ማለት አሞኛል እንዴ? አሞሃል እንዴ? ደውቄ አሞኛል እንዴ? ያንጀለ ለብሰሽ ግድምድም ሰጠኝ አልነካም ልብስህን ማለት እኔ ይቅርታ አድርግልኝ። በጣም እኮ ተበላሽተሃል እንዴ? በጣም ተበላሽተሃል እኮ ታዲያ እንዴ አንተ እንዴት እስከመከን ትልቅ ሰው አይደለ እንዴ? እሺ ሰው አለ ሰው ነው ሰው አለ። አዎ ሰው አለ። ለህልሽ እንተነሽ ቆይ እንዳትሄድ በጣም ነው የሚያስጠላው። እንደሱ እንዳትሄድ ወይ እንዴት ታደርጋለህ? ቆይ አይደብርህም? ማረና አስቤው አይደለም ወላሂ አስቤው አይደለም። ምንድነው አስቤው አይደለም? ህፃን ልጅ ነህ እንዴ አንተ? ወላሂ ማቻለ ምንድነው ሙርት ይጀርሽ ሰው ልጅ ወልደሽ ነው ተራ ነው ነው እንዴ? እሺ ነው እንጂ እና ሸንተ ነው ታዲያ እኔ እንዳታደንሽ እንድለው እንዴ ያንተ እኮ ነው
እንዳለ ክላሱ ገማ ተንጠብጥቦብኝ ነው የሆነ ነገር። ተው እንጂ ሙከይፉ አዲስ እኮ እንዴት ነው የሚጠበጠብበት? ሽንት ነው እያልሽ ነው? አኬድ ሽንት የምለብሰው ሽርጤን አቀብኝ። ሸንተ ነው ሽርጤን አቀብኝ። እኔ አላውቅም፣ ወላሂ አላውቅም እንጂ ሸንተስ እንዲያውሽ ምን እናደርግ ነው? ሸንተ ነው ለቤተሰብ ነው የምናገረው እንደው ብዬ ወይ 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 አንተ እኔ ሸንት አላውቅም እንጂ ታርለይሽና ምናምን ስማ ታርለይሽና ይሁን በጣም ሽንት መጥቶ ታርለይሽና ነገር ምን ልትሆን ምን ታረግ ነው? ለምን ሽርጥ መቀበል እንዴ አሁን አውልቅ ያለው በስኪ ይላል ሽርጥ እንደ በሳበላሽዋለሽ ሻወር ልጅ ወደ እንዴት ተወርቀ ቆይ እስቲ አረ እንዴት ተወርቀ ፍራንክ ነው እንዴት ውሃ ነው ማለት ይቀርብኝ ባለ እንዴት እንዴት አልነጋም ምን አውቄልሽ ሻወር ወስዶ ወደ ሁለተኛው ይልክር ነው ወይ ወይ እንዳለሽ ቋጥስ የኔ ወድ ማይሽትም እኮ አናዲጂ ምን ትክራል ምን እየሰራሽ ነው? ፍራንክ ቪዲዮ እየሰራሁ እዩት ወዲያ በይ እንደጀበት ያስተላልኩ ለምን ይመስላል ለምን ያስተላል እንደጀበት እንታውሽ ነው ወላሂ አልሰማሁም እንጂ እኔ ገርሞኛል ወላሂ ምንም ስታወሪ አልሰማሁሽም እኮ የፈዘከፈተ ነው እዛች እኮ ያወራሁት ሳሎን ከስጨ በጣም ቆይ ማለት ነው በቁራሱ ሳላወራ ነው የመጣሁት እዛው ልብስ ልቀይራ እንግለሽዋል እስኪ ቆይ ምን እንደተሰማ ነገራቸው ነገራቸው እንደተሰማ ምን ማለት ልብሴን እኮ አሹቀሽዋል እንዳለ ቆይ ይቀየር የለ ቆይ አንተ ታውቀው በርሱ እና በሬ ነቃለው ካሜራ እንዳለ ለምን ታውቀው ልቀይር ሀዲሽ እንድብሽ ግን እንደዚህ ቀያው ልክ ተሰው አለ ብለሽ ታዲያ እንደብዬ ልሄድ እዛ ፈርተ እና ይሄን አውልቄ እሺ ምን እንደተሰማ ነገራቸው ሸረጠና ተሳለ ማለት ማሪፍ ነው ፕራንክ ምንም አይደለም ድንግጣ እንደና አይ ባህል እኮ ልጅ እያለን ሳር ላይ የሸን ያንን እኔ ተጠራጠርኩ ደግሞ ያጋጅኝ ነበር የራጅት እንቅልፍ ታውቂያለሽ እኔ የቀን እንቅልፍ በቃ ሲያጋጅ አንተ ሻወር ወስዶ ግን እንቅልፍ ወስዶ ታድሯል እኔ ደግሞ ንቅት ነው የምለው ይሄ እንቅልፍ ነው የሚሻለው ቆሳ የተኛ ነው የሚለው እና ታናድጃለሽ እና እንደው ደግሞ ብድርሽ ይጠብቅ ስንት ፍራንክ አድርገኛል አንተ እኔ ነኝ እንጂ እንደውም ማላደርግ በጣም ብዙ ፍራንክ ነው ያደረኩት በቃ ወደ ተመልካቾቼ ፍራንኩ አሪፍ ነበረ የምር ምንድነው ናችሁ ታውቂኛለሽ ልብስ ሊቀይር ሌላ ነገር ነው አንቺ ውሃን ያረሽብኛ ያረሽ ነው ማለት ዘይት ለምን ልታረግ የትኛው ምን አለ የሚደረግ ሌላ ውሃ አገባኝ አንተ ምንድነው ከዚህ ዘይት ነው ብታፈስ አንተ ልብሴ እንደተበላሽ እና በቃ ቻው ውዶቼ